ቆይ እኔ የምለው ጨው ምን እያደረግሽ ነው? በቀደም እንዴት ተገዛው? ምን አደርገዋለሁ እኔ ከተገዛ ቆየኩ። አይመለከተኝም። ማርታ ብር ታመጣለች ያለሽ ማን? ምን ማለት ነው? እሺ ታዲያ እኔ ምን ላድርግ? እንጃ ከፈለሽ እሱ ይመጣል። ዞር ወደዛ ነው በጣም ጥሩ። ወይ ጋሽዬ መጣ። እንዴት ዋላችሁ? ደህና መሸሽ። ደህና። ቀን ስደውልልሽ አታነሺም። አላየሁት። ያን ሁላ ሳስቀጠቅጥ ነው የማታየው? አላየሁትም አልኩህ እኮ። እሺ ታዲያ ስታየው ለምንድን ነው መልስሽ ያልደወልሽው? ጊዜ አልነበረኝም። ሙሉ ቀን ስልክ ለመጎርጎር ግን ጊዜ አለሽ አይደለ? እስኪ ተወኝ፣ አጨቅጭቀኝ። ምን ማለት ነው? ቆይ ለምን እንደፈለግኩሽ ግን አውቀሻል? ለምን እንፈልገኝ? ለምንም አላየሁት። ጋሽዬ እራት ላቀርብ ነው ግን ጨው የለውም። ታዲያ ገዝተሽ አጨምሪበትም እንዴ? እኔ እንዳልገዛ ብር የለኝም። እትዬ እንደምወስድ ጠይቃቸው እኔ አይመለከተኝም እሱን ሲመጣ ጠይቄው አለች። ማለት አይገባኝም ማለት ምን ማለት ነው? ቆይ ስለ ቤትሽ ማጀቱን አይገባኝም የምትይው? ምን ይዘጋሻል? አንቺን እኮ ነው ያናገርኩሽ ያለሁት። አንቺ ያላገባሽ ማን ነው ስለዚህ ቤት የሚመለከተው? በማታ አትጨቅጭቀኝ። እመቤቱን የሰጣት ለሷ መስሎኝ። ራሷን ጠይቃት። ምን ማለት ነው? ወዴት ነው የምትጠጊው? ግልጽ እኮ ነው። ኃላፊነቱን እንደሆነ አንዴ ለሷ ሰጣታል። እንዴ ስለ የትኛው ኃላፊነት ነው የምታወሪው? የምሰጥሽስ የምቀማሽስ ኃላፊነት የትኛው ነው? ያገባሁት እኮ አንቺን ነው። ለዛ ነው የምታማክረኝ። እንደሚስት ስለምታየኝ ነው አይደለ? የቤቱን ወጪ ለኔ ይልቅ ለሷ መስጠት የቀለለክ? እስቲ ንገሪኝ፣ አንድ ቀን እንኳን እንደ ሴቶቹ ወፍጮ ቤት እንኳን ሄደሽ እህል ቦኖብሽ ያውቃል? አንድ ቀን እንኳን ንገሪኝ እስቲ። አንድ ቀን እንኳን ቤትሽን ጓዳሽን ገብተሽ ጎብኝተሽ ታውቂያለሽ? እንደ ወጣቶቹ እንደ ጎረምሶቹ እንደ ፍንዳቶቹ ሴቶች ሙሉ ቀን ቁጭ ብለሽ ቲክቶክ ላይና ፌስቡክ ላይ ነው ጊዜሽ የምታሳልፊው። ቤትሽን ዞር ብለሽ አይተሽ ታውቂያለሽ? እሺ ምን ላርግሽ እኔ? በቃ ተውኝ እስኪ አጨቅጭቀኝ። ያሺ አቤት ጋሽዬ። ይኸውልሽ ገንዘብ ትራንስፈር አድርጌልሻለሁ። የምትፈልጊያቸውን አንዳንድ አስቤዛዎችን በሙሉ ጎደለ የምትይውን ነገር ግዢ። መብራትና ውሃን እከፍላለሁ። የሚጎልሽ ነገር ካለ ግን ደውይልኝ፣ ትራንስፈር አድርጌልሻለሁ። እሺ ጋሽዬ። ምን ነው ቁርሱ አልጣፈጦትም እንዴ? በልጫል ሰው ያልበሉት። ቆንጆ ነው። እንትኑ ደግሞ በጣም ማሳመርሽ ለከኮሽ። እሺ ጋሽዬ። አመሰግናለሁ። እሺ ጋሽዬ። እሺ ቻው። መልካም ቀን። እሺ ቻው። ሰላም አሉ ጋሽዬ። እሺ ኧረ ሰላም አውለኝ በይ። ሰላምሽን ይንሳሽ። የሰው ትዳር እየበጠበጥሽ ስለ ሰላም ስታወሪ ትንሽ አታፍሪም? ምን አድርጌ ነው ሰላምሽን የነሳሁሽ? አጥብቆ መያዙ ሲያቅትሽ ማላከኩ አይከብድሽም? ጭራሽ ነይ ደብድቢ። ለነገሩ አንቺ ምን ታረጊ? ጭንቅላቴ ላይ ያወጣሽ እሱ ራሱ ነው። ሰሚኛለሽ? አሁኑ ጨርቄን ማቄን ሳትይ ኮተትሽን ሰብስበሽ ቤት ለቀሽልኝ ውጪ። ወዴት? ማን ቀጠረኝና ነው ማን የሚያባርረኝ? ራሳቸው ጋሽዬ መጥተው ያባሩኝ እንጂ ከዚህች ቤት ንቅንቅ አልላት። በጣም ጥሩ። እንዴት አድርጌ መንቅሬ እንደማስወጣሽ አሳይሻለሁ። እሺ አሳይሻለሁ። ደፋር ሄሎ፣ ስማ፣ እቺ ወፍ ዘራሽ ቅምጥን ታስወጣልኛለህ ወይንስ እኔ ሻንጣዬን ይዤ ልውጣልክ? ምንድነው ደግሞ? ታስወጣልኝ እንደሆነ አስወጣልኝ። ቆይ እስቲ ረጋ ብለሽ ንገሪኝ፣ ምንድነው የተፈጠረው ነገር? ምንድነው የምረጋጋው? ንገረኝ። ሰማኛለህ? ምንም የምረጋጋው ነገር የለኝም። ታስወጣልኝ እንደሆነ አስወጣት። ሄሎ ምንድነው የምትፈጥረው? ዘንድሮ ማበዴ ነው። ምንድነው? ሚስት ተብዬዋ ነቻ የሺን ካላባረርክ ሞቼ እገኛለሁ እያለችኝ። በምን ምክንያት? ምን አውቂ? ደውላ ካላባረርካት ስትመጣ እኔን አታገኘኝ ብላ ምክንያቷን እንኳን ሳትነግረኝ ጆሮ ላይ ስልኩን ዘጋችብኝ። እኔ ብለህ ስትወጣ ሰላም አልነበሩም እንዴ? አረ ሰላም ነበሩ። አሁን ስወጣ እኮ ሰላም ነበሩ። ከሷ ጋር ሰላም አይደላችሁም እንዴ? ከኔ ጋርማ ያው ማታ ትንሽ እንደተለመደው ትንሽ ተነጋግረን ነበር። ግን ያው ጧት ስወጣ የሺ አስቤዛ ምናምን ብዬ የተወሰነ ገንዘብ ትራንስፈር አደረኩላት። በቃ ትዳር በዚህ መልኩ አይመርም።
ቁጭ ብላችሁ ችግራችሁን ተነጋግራችሁ መፍታት አለበት። ተስፍሽ ሙት እውነቴን ነው የምልህ። አንድ ነገር ልንገር፣ ሁሉ ነገር ከአቅሜ በላይ ነው። አንተም እኮ ጥፋቴ ምንድን ነው ብለህ በደንብ ማሰብ ማገናዘብ ማሰላሰል አለብህ። አረ እሷ አስባሰ ተስፍሽ ምን ብዬ ልንገርህ? 24 ሰዓት ሙሉ ቁጭ ብላ ስልኳን በቃ ቲክቶክ ስተክትክ ነው የምትውለው። አንድ ቀን እንኳን እንደ ቤት እመቤት ዞራ ቤቷን እንኳን አታውቅም። አስቤዛ ውስጥ ምን ጎደለ ምን ሞላ የሚባለውን ነገር እንኳን ከሰራተኛ ያነሰ እኮ ሚና ነው ያላት ቤቴ ውስጥ። አይመለከታትም እንደ ስለ አስቤዛ። እሺ ጥሩ። ለማንኛቸውም አሁን ሂጅ አነጋግራታለሁ። ለማረጋጋትም እሞክራለሁ። መኪና ውስጥ ጠብቀኝ እንዳይደብር። መጣሁ። እንደምን አለ አታቡኝብኝ እና ቤቱ ቆሽሾ እያየሁ ዝም ብዬ ልቀመጥ ነው? አንቺ ልቃሚ እንዴት ነው የምትናገሪው? ገረድ መሆንሽ ረሳሽው ነው? አንቺ መቤት መሆንሽ ነው? ድንቄም መቤት እና ምንሽ ነኝ? አንቺ ገረድ ምን አባሽ ልትሆኚ ነው? የአባቴን ስም እንዳትጠሪ። እዚህ አንጥርቴ ለማሳጣት እንዴ ምን አድርጊ ነው የሚሉኝ? እትዬ እኔ ምን ላድርግ? እኔ ምን ላድርግ? ስራዬን መስራት አልቻልኩኝም እንዴ። እኔ በቃ እንጀራ ሰርቼ መብላት አልቻልኩም። መቼ ሰበብ ሆነስ እትዬ? እንደው በመጥረጊያው እጄን እንኳን መተውኝ። እሺ ብሰበርስ ነው ማለት ምንድን ነው? ምን እየሆናችሁ ነው እንዴ? ይኸው ተስፋዬ አታቸውም እንዴ? ቤቱን ላጽዳ ልጥረግ ባልኩኝ እኮ በመጥረጊያ ሰብረውኝ ነበረ። ባደርስልኝ አንተ። አንቺ ካዲ አሁን ምን እያልሽ ነበረ? አንቺ ወፍ ዘራሽ። ቆይ እኔ አንቺ ነሽ እኔን አጥብሽ የምታሰጪኝ? ወይ በእውነት ማርቲ ልክ አይደለሽ። ዱላውንስ ደግሞ አሁን ምን አመጣው? በእውነት ማርቲ ልክ አይደለሽ። ምን አመጣው? አንቺ እንደ አክሮባት ትገለባበጭ የለ እንዴ? ቆይ ምን ስትይ ነበር? ግድ የለሽ ማርቲ፣ እንደዚህ እኮ አይባልም። ቆይ ችግሩን ለምን ከስር መሰረቱ አንፈተው? እንደውም እራሱ ባለበት ነው ማውራት የምፈልገው። ይምጣና ጉዱ ላይ ይለታል። ይምጣ ማለት ምን ሆናችኋል ሰዎች? ተረጋጉ እንጂ። እንደ ትልቅ ሰው እኮ ቁጭ ብለን መምከር መዘከር አለብን። ምንድነው እንደዚህ ሰጣ ገባ ውስጥ መግባት? ምንም እንነጋገረው ነገር የለም። ወይኔን ወይ እሷን ይምረጥ። እንዴ ምን ማለት ነው? ካንቺ ሚስቴና ከቤት ሰራተኛ ነው እንድመርጥ ብታስገድጂኝ? ድንቄም የቤት ሰራተኛ የቤት ሰራተኛ እያልክ ሽፋን አትስጥ። ውሽም አይበል። ማርታ ስነ ስርዓት ይኖርሽ። ዝም ብለሽ አፍሽ እንዳመጣልሽ ዝም ብለሽ አፍሽ አትክፈቺ። ለንግግርሽ ማለከት ይኖርሽ። ተው እንጂ እንዴ። የተቀመጥነው እኮ ችግራችን ለመፍታት ነው። እስቲ ሰከን ብለን እንነጋገር። እስቲ ሰከን ብሉ። አትሰማትም እንዴ ምን እንደምትናገር? ጋሽዬ ተው በቃ። እኔ የትዳራችሁ ጠንቅ ኮንኩኝ። እኔ እሄዳለሁ በቃ። ጎዳናም ቢሆን ወድቃለሁ። ችግር የለውም። ለምን ገደል አትወርቂ? ለኔ ለማርታ ሰጥ ያፋር ምንድነው ደግሞ አንቺ የምታወሪው? ማን ነው ትሄጃለሽ ያለው? ዝም ብሎ ተነስቶ የሚሄድ የሚባል ነገር አለ እንዴ? እሄዳለሁ። ከኔ ወይም ከሷ አይመረጥ። የት ነው የምትሄጂው? እሄዳለሁ። እሄድልካለሁ። እየተነጋገርን እንዳለን እንደፈለኩ ነው እንዴ። በቃችሁ በቃ። ካሁን በኋላ ማንም ሰው እንዳይናገር። ማርታ አንቺ እና እንደሰን እኮ ስትጋቡ ሽምግልና የሄድኩት አንደኛው እኔ ነኝ። ስለዚህ የሽምግልና ወጉ ደግሞ እንደዚህ አይነት ችግር ሲፈጠር ቁጭ ብለን ተመካክረን ደርዝ ፈርፈር ለማስያዝ ነው። ስለዚህ ይሄን ነገር ግዴታ ማውራት አለብን። ችግራችሁ ይሄ ከሆነ በየግል ላናግራችሁ። ሁለታችሁ ጓዳ ጠብቁ። እሷን አውርቻ ትመጣለሁ። እሺ ጓዳ ነው። እኔ የምልሽ ማርቲ፣ መቼም ከቴ የተደበቀ ሚስጥር የለም። ምንድነው እንደዚህ ያደርጋችሁ? እስቲ በግልጽ ነው። ተስፍሽ ወንደሰን በፍጹም ከኔ ጋር መኖር ሰልችቶታል። ቆይ እስኪ የኔ የቤት እመቤትነት ምኑ ላይ ነው? እስቲ ነገር ምኑ ላይ ነው የቤት እመቤትነት? ይኸው እሷም የልብ ተሰምቷት ከፍ ዝቅ አድርጋ ነው የምትናገረኝ። ጭራሻውንማ ልትደበድበኝ የሚቃጣታል። ማርቲ እዛ ላይ እኮ አንቺም ጥፋተኛ ነሽ። ጫን ብለሽ ተጭነሽ የቤቱን ኃላፊነት እኮ መውሰድ አለብሽ። ቤት በኩል ሲጀመር እኔን መች እንደሚስት አማክሮኝ ያውቃል? እሱን እኔ ያናግረዋል። እኔ ብለው ከሺ ጋር ግን እንደዚህ የሚያጣላችሁ ችግር ነው። መች እኔን እንደ ቤት እመቤት ታየኛለች? ጭራሽ እኮ እሷ መጥረጊያ አንስታ ልትደበድበኝ ስትል እኮ ነው አንተ የደረስከው። ለእሷ መፍትሄ እናበጅለታል። እኔ እኮ ጋሽዬ እኔ እኮ ለእርሶ ብዬ ነው እንጂ የሰው ልጅ ወፍ ዘራሽ ይባላል። እንደዚህ እየተሰደብኩኝ የተቀመጥኩት እኮ ነው እርሶን ብዬ ነው። በቃ እሺ በቃ እባክሽ አታልቅሽ። ያው ማርቲ ስትናደድ የምትናገረውን ነገር አታውቅምና እባክሽ በቃ አታልቅሽ። ወልሽ ማርቲ ስትናደድ የምትናገረው ነገር አታውቅም። ምን አደረኩኝ ጋሽዬ? ቤት ላጽዳ ባልኩኝ እንዴ ተስፋዬ እኮ ዛሬ ባይደርስልኝ እኮ አናቴ ለሁለት ተፈንክታኝ እኮ ደሜ እንደመከልብ አድርጋኝ ነበር።
አታልቅሽ። በቃ እንደሚሆን አድርገን ሁሉም ነገር ማስተካከሏለን። እሺ 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 በቃ አታልቅሽ። እሺ ተነሽ። እሺ በቃ ጨርሶ እንጣ። ተነሽ። ተነጋግረናል ከማርቲ ጋር። ማርቲ ሰው የምታስቀይም አይደለች፣ ከልቧም አይደለም። ስለሆነም ነይና ይቅርታ ጠይቂያት። ኧረ ችግር የለውም ጋሽ። እሺ እኔ እሳቸው ይቅር ካደረጉልኝ ምን ገዶኝ? ይቅርታ ጠይቃለሁ። ይቅርታ እትዬ እባክዎት ይቅርታ አድርጉልኝ። እንደው ይቅርታ አድርጉልኝ። እንደው ይቅርታ በቃ እትዬ እባክዎት ይቅርታ። ተነሽ ይቅር ብዬሻለሁ። እሺ እሺ እኔና መጣን። እስቲ እኔና እንደ ውጭ የምናወራው ጉዳይ አለ። ተነስ እንሂድ። እግርሽ ላይ ሲወድቅ እውነት የልብ ልብ እንዳይሰማሽ። ከዚህ ቤት ሻንጣሽን ይዘሽ የምትወጪበት ቀን ሩቅ አይደለም። ምን አልሽ? አንቺ ነሽ እኔ እንደዚህ የምትናገሪ? አዎ ቀድሜ እዚህ ቤት የገባሁት እኔ ነኝ። እኔ ባቀናሁት ቤት ደግሞ መተሽ እመቤት ስትሆኚ ቆሜ የማይበት አይን የለኝም። ቀደምሽ ብትገቢም እኮ ገረድ ነበርሽ። እሱን እኮ ነው የቀደምሽኝ። የገባሁበትን ምክንያት ልላውጣው ስል ነው የቀደምሽኝ። አንድ ጥያቄ ግን ልጠይቅሽ። ለመሆኑ ግን ወንደሰን አብዝቶ የሚወደው ምግብ ታውቂያለሽ? ንገሪኝ እስኪ። ንገሪኝ እስኪ። የሚጠላውንስ? አየሽ አታውቂውማ። አንቺ አንድ የምታውቂው ነገር ቢኖር አልጋ ላይ አብሮ መጋደምን ብቻ ነው። እመኝ። እሱን ደግሞ በቅርቡ ቀማሻለሁ። ውጪልኝ! 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 አንቺ ሴጣን ውጪልኝ! 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 ውጪ! ውጪ! አንቺ ጓዝሽን ጠቅልለሽ እስከምትወጪ ድረስ ታዛዥ ነኝ እመቤቴ። ወጓጉን ይዘሽዋል። ድንቄም አይመለከትሽም። ዞር በል ተሰልፊ። አይጉን እንዴት አመሹ ጋሽ? ደህና ነሽ? ደህና ነሽ? ሰርፕራይዝ! ደስ አላለክም? በጣም ነው የሚያምረው። ወደድከው? በጣም እጅግ በጣም። ምን ተገኝቶ ነው? የኔ ባል ቆንጆ የምትወደው ምስር ነው የሰራሁልህ። የምርሽ ነው? የምሬን ነው። እኔ እኮ ምስር አልወድም። ለባለ እትዬ ይኸው ያሉኝን አምጥቻለሁ። ይኸው። ማን አዘዝሽ? እትዬ አሁን እራት ስሪ ጋሽዬን ቆንጆ እራት አብልተናችሁ ነው የምንተኛው አላልሽኝም እንዴ? እንደውም ዛሬ ከውዱ ባሌ ጋር ነው ጊዜ የምናሳልፈው። ስራ ጨርሰሻል አይደል? ሂጂ ግቢና ተኝ። ጋሽዬ ሳይበሉት በቃ አልተኛ። ተኝ። እሺ። እኔ የምልህ አሪፍ ጊዜ ነበር ማታ በጣም ደስ የሚል ጥሩ ጊዜ ነበረ። ግን ስልኳ ላይ የሆነች ቴክስት ነገር አየሁና ትንሽ ረበሽ ማለት አላቅም። የሆነ ቴክስት ላከላት፣ እሷም እንዳው አልፈለገችም። ዞሮ ግን ምሽታችን ጥሩ ስለነበረ ያንን ጊዜ ላለማበላሸት ስል ዝም ብያለሁ። ወይ እንኳን አለፍከው። በነገር ላይ ምክሬንም ሰምታችሁ ተግባራዊ ስላደረጋችሁ በጣም ነው ደስ ያለው። በጣም ነው ማመሰግናችሁ። ሄሎ የምን ችግር? እሺ መጣሁ። ሰፈር ነኝ። ማናት? አላቅም። ቤት ነው። ችግር ተፈጥሯል የምትለኝ? የምን ችግር? አላቅም። እስቲ ና እንሂድ። እሺ ተመልከቱ ማን እንደመጣ። ደግሞ ማን አንተ? ምን ሰራለህ ሰው ግቢ? ገብተህ ሚስትን አትጠይቃትም? ለነገሩ ማን ብላ ታስተዋውቃለች? እሷ ልብ መሰባበር ለሷ ብርቁ አይደለም።
ሳሙኤል እባላለሁ። አንድ አልጋ አንድ ገላ አብረን በጋራ ስለምንጠቀም ተወቁ አይከፋ። ምን አልክ? ደርቢ ነኝ ማለት ይደባል ነኝ። ያው ሚስትን ሄደህ ብትጠይቃት ብዙ ነገር ትነግራለች። አንተ ያማል እንዴ? ምን ሆነ ነው? ግባና ጠይቃት። ያማል እንዴ? ሳሙኤል ማን ነው በልና ጠይቃት። ሳሙኤል ያለው? አዎ ሳሙኤል ያለው። ይሄንን ስም ነው ማታ ቴክስት ላይ ያየሁት። what ማርታ ማርታ ማርታ! አንቺ ማን ነው ከዚህ ቤት የወጣው ሰውዬ? አረ ተረጋጋ ባለ። እስቲ ማን ነው ከዚህ ቤት የወጣው ሰውዬ? ሳሙኤል ማን ነው? ማን ነው? አንቺ ንገረኝ እንጂ ማን ነው ከዚህ ቤት የወጣው? የሺ አቤት ጋሽ ንገረኝ። ማን ነው አሁን ከዚህ ቤት የወጣው ሰውዬ? ጋሽዬ እውነታው ከወጣ አይቀርማ የእውነት አምላክ እንዴ ወጥቶታል። እኔ ምን እርሶ ወደ ስራ ሲሄዱ እዚህ ቤት የሚመጣ ጧጧት ሰው እያለ በቃ ጧጧት ጋሽ ጧጧት አየልኝ አይደል? ጉዴን ሰማህ አይደል? ቆይ እስቲ አንዴ የሺ ዝም በይ። ሁላችሁም ተረጋጉ። እኔ የምልሽ ማርቲ ባለፈው አስቀምጪ ያልኩሽን አምጥተሽዋል አይደል? እስኪ አምጪ እንዴ። እሺ ሰሞኑን እንደምታውቁት እዚህ ቤት ሲሰራ የነበረውን ድራማ እናያለን። ይታያችኋል። ጠጋ በይ ማርቲ፣ ጠጋ በይ። ኮኔክት አድርጓል። አይ ቲንክ የስ እያያችሁ እንግዲህ እያያችሁት በደንብ ኃይል ይታያል። እሺ ምናምን ወይ ምን አይነት ተዋናይ ነሽ? በቃ እህታለም በጣም ጥሩ ተዋናይና አርቲስት ይወጣሻል። አየሽው አይደለ ምን ያህል ጎበዝ ተዋናይ እንደሆንሽ? እሺ አሁኑኑ ከዚህ ቤት ውጭ። በቃ ምንም ነገር መስማት አልፈልግም። ሳይመሽ አሁኑኑ ከዚህ ቤት ውጭ። ተነሽ ውጪ። ማርቲ በጣም ይቅርታ። እውነቴን ነው የምልሽ። አሁን ሁሉም ነገር ግልጽ ብሎት ያቶኛል። በጣም ይቅርታ። ግድ የለም ሁሉም ጥፋት የኔ ነው። ቤቴን ጓዳይ ማለት የነበረብኝ እኔ ነኝ። ተስፍሽ በጣም እናመሰግናለን። የሽማግሌ ደንቡ ነው ማርቲ። ምን ማለት እንዳለብኝ አላውቅም። አሁን ሁሉንም ነገር ተረዳሁት። ማርቲ ይቅርታ። ተመስገን።